ሰላም ሰላም እንዴት ናችሁ? ይህ የዮናታን ሜሎኒ የፎሬክስ ትሬዲንግ ቻናል ነው። እንኳን ደህና መጣችሁ። ዛሬ ደግሞ የምናወራው ስለ ስቶፕ ሎስ ነው። ብዙ ጊዜ ስቶፕ ሎስ ይነካብናል ምናምን ላላችሁ ነው። ኮሜንት ላይም እያየሁን ነበረ እና ብዙውን ጊዜ ስቶፕ ሎስ አቀማመጣችሁን እንዴት ነው የምታረጉት ነው። ስለዚህ ይህንን አንድ ላይ እናያለን። ስቶፕ ሎስን እንደማደርግና ስቶፕ ሎሳችንን ሳይነካ ወደ ቲፒ እንዲሄድ ነው ወይንም ወደ ቴክ ፕሮፊት እንዲሄድ ነው። ስለዚህ አንድ ላይ አናላይሲስ እናድርግ። ስለዚህ እንደተለመደው ማርኬቱን ከወሩ እንጀምራለን። ወሩ ላይ ምን ተፈጠረ ማርኬቱ ላይ? እዚህ ጋር ይሄኛው ቺናንሽ ኖቬምበር ላይ ክሬት የተደረገው ይሄ ነው። ስለዚህ ቺኛዋ አንደኛዋ ካንድል ብቻ ነው ክሬት የተደረገችው የኖቬምበር። ስለዚህ አሁን አናሊሲስ እናደርጋለን ማለት ነው። እንዴት እንደምንሰራው ስቶፕ ሎስ እንዴት እንደሚነካብን ምናምን እሱ እናያለን ማለት ነው። ስለዚህ ስንጀምር ፕራይስ ምን እያደረገ ነበረ? ከዚህ በፊት እዚህ ጋር ሰፖርት ሌቭል ካረገ በኋላ ወረደ። ይህን ብሬክ ማድረግ ፈልጎ ነበር አልቻለም። ስለዚህ ይህ ሰፖርት ላይ ነው። እዚህ ጋር ሰፖርት ላይ ነው አለው። ከዛ ይህንን በቀይ እናደርገዋለን። ስለዚህ ሰፖርት መሆኑን ለማረጋገጥ በቀይ። ከዛ እዚህ ጋር ምን አለ? ሬዚስታንስ። ይህን ደግሞ በሰማያዊ ማድረግ እንችላለን። እናንተ ቶሎ አንደርስታንድ ለማድረግ እንዲያመቻችሁ ሰፖርቱን ብሬክ አደረገው ምን አለ ማወቅ ነው። ከዛ ስንመጣ ደግሞ ዊክሊ ላይ ያው ስንመጣ ሃየር ሃይ ካረገ በኋላ ከዛ ምን አረገ? ሎወር ሎ ከዛ ሃየር ሃይ ክሬት አረገ፣ አልተመለሰም ማለት። ስለዚህ ይህንን እዚህ ጋር ፕራይስ ከዚህ በኋላ እንደማይመለስ አረጋግጠን እዚህ ኮንሶሊዴት አደረገ። ከዛ ዴሊ ላይ ደግሞ ስንሄድ ኤሪያ ኦፍ ኢንተረስት እንፈልገው። መጀመሪያ እዚህ ጋር 1 2 3 4 5 6 7 8 9 10 ኤሪያ ኦፍ ኢንተረስት ማለት ያውን ያደረገበት ሰፖርት ሌቭል ላይ ብዙ ሪአክት ካረገ ነው ማለት ነው። ስለዚህ በባለፈው ተናግሬያለሁ ይሄን ነገር። ከዛ ይሄ አንደኛ የምናረጋግጠው ብዙ ሰዎች ይሄንን ሄዲንግ ሾልደር እያሉት ነው። ይሄንን እንዲያደርጉና ሄዲንግ ሾልደር ከዛ ብሬክ አልተደረገልን ስቶፕ ሎስ ወጣ። እሱ አይደለም በደንብ እሱ የሚሆነው 4 አወር ላይ ነው። እዚህ ላይ በደንብ አይታያችሁም። ስለዚህ አሁን ይሄን ብሬክ እስከሚያደርገው ነው የምጠብቁት። ኤሪያ ኦፍ ኢንተረስት ካገኛችሁ በኋላ አሁን እዚህ ጋር አሪፍ እንትን ሄዲንግ ሾልደር አለ ብዬ አስባለሁ። እዚህ ጋር አሁን አሪፍ ሄዲንግ ሾልደር አለ። ከዛ ይህንን ከሰበረው በኋላ ስቶፕ ሎሳችንን እናስቀምጣለን ማለት ነው። ስቶፕ ሎስ ደግሞ ስታስቀምጡ ብዙውን ጊዜ አሁን ለምሳሌ እዚህ ጋር እኔ አሁን ኢንተር ማድረግ ብፈልግ ይሄን ትሬድ ከዛ እንደዚህ ነው የምታደርጉት። እስከዚህኛው ሬክታንግል ከዛ 1 to 4 ምናምን 1 to 5 የምትገቡት ሰዎች አላችሁ እና ስቶፕ ሎስ አቀማመጣችሁ ነው። አሁን እኔ ይህን ትሬድ እንደዚህ አልመክርም። አሁን ይህን ትሬድ ብገባው እኔ አሁን
ይሄ ፕራይስ ከዚህ በኋላ ሙቭ እንዳላረገ አወቅን። ስለዚህ ይሄንን ብሬክ እያደረገ ነው። ስለዚህ አሁን ማርኬቱ ፕራይስ ሲጀምር ይሄ አሁን ማርኬት ሲከፈት ይመጣል፣ ይሄንን ይመለሰዋል። ስቶፕ ሎሳችን ሪያክት አድርጎ ነው ክሬት አድርጎ የሚመለሰው ይሄ ትሬድ ማለት ነው። አሁን እንደዚህ ነው የሚያደርግ። ስለዚህ ይህን ትሬድ ምን ታደርጓለህ መሰላችሁ? እዚህ ጋር ከራይት ሾልደር አለ እዚህ ጋር ቢያንስ በጣም ባትጠልቁት አሪፍ ነው። ከዛ እዚህ ጋር ዋን ቱ ቱ ገባችሁ ማለት ነው። እኔ የምመክረው ዋን ቱ ቱ ነው። ከዋን ቱ ዋን ቱ ቱ በቂ ነው። አሁን ለምሳሌ ዋን ቱ ስሪ አሁን ዋን ቱ ስሪ ዋን ቱ ፎር ምናምን እያበዛችሁ በሄዳችሁ ቁጥር የማርኬቱን የመሄድ አቅም ስለማታውቁት ወይንም ወዴት ዳይሬክሽን እንደሚሄድ ስለማታውቁት በምንም እንትን ልታደርጉት አትችሉም ማለት ነው። ገባችሁ? ስለዚህ አሁን ይህን ስቶፕ ሎስ የምናደርገው ከዚህ ከሰፖርት ሌቭል አለ ይህን ሚድል ሰፖርት ላይ እዚህ ጋር ሂዲንግ ሾልደሩ ላይ እናደርገዋለን። እዚህ ጋር አሪፍ በቂ ነው። ስለዚህ ይህን ሬክታንጉላር ላይ ዋን ቱ ቱ ገባን ማለት ነው። ስለዚህ ስቶፕ ሎስ ስናስቀምጥ ብዙውን ጊዜ ከሬክታንጉላር ላይ አናርገው፣ ወይ ሰፖርት ወይ ሬዚስታንስ ሌቭሉ ላይ እንደዚህ አናርገው። ሰፋ አድርገን ስላችሁ ፕሪቪየስ ካንድልስቲኩ ከእንትን ካረገው በፊት ብናረገው አሪፍ ነው። ከዛ ስለዚህ አሁን ማርኬቱ እንኳን ቢመጣ ስቶፕ ሎሳችን ላይ ሪያክት አያደርግም። እዚህ ጋር ይመጣና እንዲያርጉ ነው ሴልሱ የሚሄደው። ስለዚህ ወያንስ እንዲህ እንኳን ካስቸገራችሁ በደንብ ዙም አውት እናደርገውና እንደዚህ አሁን ራይት ሾልደሩ ነው ፕራይስ እዚህ ድረስ ማክሲመም ቢያንስ አሁን እዚህ ጋር የመድረስ አቅም ነበረው። እዚህ ስቲኳ ማለት ነው ቺኛዋ የመድረስ አቅም ነበሩ ግን አልቻለም። ስለዚህ አሁን ሄደ ከተባለ እዚህ ድረስ ከዛ በኋላ ይመለሳል እንትኑ ማለት ነው። ይህንን ደግሞ እንዴት አወቅ ካላችሁኝ የካንድልስቲክ ፎርም ደግሞ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ። እኔም ቪዲዮ ክሬት ያረኩ ጠብቃችኋለሁ። ማበረቻቻ እኮ ነው ለኔ እና ስለዚህ ይህ ስቶፕ ሎስ እንዴት ክሬት ስናደርግ ሲነካብን እንዴት ማወቅ እንችላለን ለማለት ቪዲዮ ነው። አጠር ያለች ቪዲዮ ነው እንዲሁ አሁን ኢንተር ማድረጋችሁ ነው። ስለዚህ በዚሁ ላሳያችሁ ዊክሊ አናላይሲስ ማለት ነው። እዚህ ጋር ከዩሮን ጀምር በባለፈው የገባው ትሬድ ነው። ይሄንን ሎሎ ከሰራልኝ በኋላ ይሄንን እዚህ ጋር ሂዲንግ ሾልደር ሰራልኝ በባይ ሳይድ ማለት ነው። ወደ ባይ ሳይድ እዚህ ጋር እንትን አለ ከዛ ሙቭ አደረገ ማለት ነው። አሁን ይሄን ትሬድ ገብቻለሁ። ይሄ አሁን አርብ ዕለት ነው ምናምን የገቡት። ይሄን ሰኞ ዘጓል፣ ሰኞ ጠዋት ምናምን ዘጓል። ይሄን ሀዩ ነው ያዝኩበት። ከዛ ጂፒፒ ይሄ ማክሰኞ ነው ትሬድ የወሰድኩት። ይሄን አሁን ዋን አወር ላይ ያሳያችሁ። እዚህ ጋር ስቶፕ ሎሴን ከነካ በኋላ ፕራይስ ሙቭ እንዳደረገ አወቅኩኝ። ከዛ እዚህ ጋር ዊክ ስለሆነ በዊክ ይሄን ብሬክ ካደረገልኝ ይሄን ትሬድ ገባሁት። ከዛ አሁንም ይሄን ባይንም አለ ቀጣይ አሁን ቀላል መንገድ እንዴት እንዳወቁ ላሳያችሁ። እዚህ ጋር ክሬት የተደረገው ካንድልስቲኮች እዚህ ጋር ያሉ ካንድልስቲኮች እና እዚህ ጋር ያሉ ካንድልስቲክ አንድ ነው ስላችሁ እነሱም በዊክ ነው፣ ይሄን በዊክ ነው። ስለዚህ ይሄ ትሬድ ባይ ነው። ከዛ ምን እናደርጋለን እዚህ ጋር በጣም እንልና ያን ያህል አንገቡም። ዋን ቱ ቱ በቃ ምንም ጊዜ ዋን ቱ ቱ ዋን ቱ ቱ ዋን ቱ ፎር ከገባችሁ ግን ላታውቁ ትችላላችሁ። ቀጣይ ምን እንደሚፈጠር ስትራክቸሩ ማለት ነው የማርኬት ስትራክቸሩ ስለማታውቁት ስቶፕ ሎሳችሁን አስወጥቶ እሱ ደግሞ ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ ዩሮ ኤንዚዲ ነው።
እዚህ ጋር ዴሊ ላይ ላሳያችሁ። ኦል ታይም ባይ ነበረ። ይህን ብሬክ እስከሚያደርግልኝ ነበር። ሀይን ከያዘ በኋላ እያለ ሎ ብሎ ይወርዳል ማለት ነው። ከዛ እዚህ ጋር ደግሞ ደብል ቶፕ ከሰራልኝ በኋላ ይህ ትሬድ ሄደ። ከዛ ፕራይስ እዚህ ጋር ቆይ ላሳያችሁ። እዚህ ጋር ደብል ቶፕ ከሰራ በኋላ ወረደ። ከወረደ በኋላ እዚህ ጋር ከዚህ በላይ እንደሚወርድ አወኩኝ። ያ ደብል ቶፕ መሆኑን አወኩኝ። እዚህ ጋር ማለት ነው። እዚህ ጋር ፕራይስ መጣ፣ ሙቭ አረገ፣ ተች አረገው፣ ይሄንን ሰፖርት ሌቭል ሄደ። ከዛ ተመለሰ። ከዛ ይሄን ብሬክ እስከሚያደርግልኝ ጠበቅኩኝ። ፕራይስ ሙቭ አድርጎ አገኘ ነው ማለት ነው። እዚህ ጋርም ደግሞ ሁለተኛ አለ፣ ሁለት ትሬድ። እዚህ ጋርም ራሱ መንገባው ደብል ፓተርን ሳብሶልን እዚህ ጋር ማለት ነው። ሌላ 15 ታይም ፍሬም ላይ እኔ ትሬድ አላደርግም፣ አልመክርም። አሁን እኔ እስቲ ዝም ብዬ ለመሞከር ነው እንጂ እንደዚህ 15 ታይም ፍሬም በጣም ወርጄ ትሬድ አላደርግም። ለአይሲቲ ምናምን ትሬድ የሚያደርጉት የሚያደርጉት በዚህ ፕራይስ ላይ ነው፣ በዚህ ታይም ፍሬም ላይ ነው። ስለዚህ ይሄን አልመክርም። እንደ ስዊንግ ትሬደር መሆኑ ይሄን አልመክርም። ከዛ ይሄንን ፎሎ አሁን ላይ ላሳያችሁ። ይሄንን ብሬክ እስከሚያደርግልኝ ጠበቅኩ። ይሄ እንደ ቼንጅ ኦፍ ካራክተር ማየት ትችላላችሁ። ፕራይስ ከዚህ በኋላ ተመለሰ። ከዛ ይሄን ብሬክ እስከሚያደርግ ጠበቅኩኝ። ከዛ ሁለተኛ ይሄ እንደ በንት ነው፣ ይሄ ፊበናቺ ነበረ። ይሄን ጎልደን ዞን እዚህ ጎልደን ዞን ላይ ነበረ እዚህ ጋር ማለት ነው። ከዛ ፕራይስ ብሬክ አድርጎ ወጥቷል ማለት ነው። እሺ ከዛ ኤንዚዲኤስዲ ይህንን እንዳለ ሎወር ሎ ክሪት እያደረገ ስለሆነ ከዚህ በኋላ የሚመለስ አይመስለኝም። ግን ይህ ትሬድ አልገባሁትም፣ እንዲሁ ዝም ብዬ ለማየት ነው። ኮንፈርሜሽን በደንብ አልሰጠኝም። ዝም ብሎ እስካሁን የሰራ ነው እንደዚህ ነበረ። ሌላ በምን ቪዲዮ እንድመጣ ንገሩኝ። ምን አይነት ቪዲዮ እንሰራላችሁ እሱም ንገሩኝ። ቀጣይ ቪዲዮ እሰራላችኋለሁ። ከዛ የሚሆነው ቀጣይ የካንድልስቲክ ፎርም ነው። እንዲህ ካንድልስቲክ ሪዲንግ ማንበብ እንችላለን። እሱን አሳያችኋለሁ በሌላ ቪዲዮ ቀጣይ። ስለነበረኝ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ እንደው ወደ 100 ላይክ ጠብቃለን። ፒስ አውት።